ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ በዚህ ሰዓት ሰበር ዜና ተሰምቷል። ነገ በኦማን በሚካሄደው በአሜሪካና በኢራን ባለስልጣናት መካከል የሚደረገውን ውይይት አስቀድሞ የአሜሪካ መካከለኛው እዝ ሴንትኮም ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ላይ ያሉትን አውሮፕላኖች የሚያሳይ ተንቀሳቃሽ ምስል አውጥቷል። ይህንን ቪዲዮ በንግግሩ ዋዜማ መልቀቁ ተራ አጋጣሚ አይደለም። ተንታኞች አሜሪካ ኢራንን ዝግጅት ጨርሻለሁ የምልሽን ካልሰማሽ የሚከተለው ነገር የከፋ ነው ለማለት ነው እያሉ ይገኛል። በሌላ ዜና የኢራን አብዮታዊ ዘበኛ IRGC የነዳጅ ጫኝ መርከቦችን በቁጥጥር ስር መዋሉን አስታወቀ። በፋርስ ባህረ ሰላጤ አካባቢ ያለው ውጥረት ዳግም አገርሽቷል። የኢራን አብዮታዊ ዘበኛ ወይም IRGC ህገወጥ ነዳጅ ጭነው ነበር ያላቸውን ሁለት የውጭ አገር የነዳጅ ጫኝ መርከቦች ከነሰራተኞቻቸው በቁጥጥር ስር መዋሉን አስታውቋል። የሀገሪቱ የዜና ወኪል ታስኒም እንደዘገበው መርከቦቹ የተያዙት በባህረ ሰላጤ ውሃ ላይ ሲሆን ይህ እርምጃ በዓለም አቀፍ የነዳጅ ንግድ መስመር ላይ ከፍተኛ ስጋት ፈጥሯል። የኢራን አብዮታዊ ዘበኛ የባህር ኃይል ባወጣው መግለጫ እነዚህ ሁለት መርከቦች በድብቅ ከ1 ሚሊዮን ሊትር በላይ የኢራን ነዳጅ ጭነው ሲጓዙ እንደነበረ ገልጿል። ድርጊቱ የተከናወነው በፋርስ ባህረ ሰላጤ በሚገኘው ፋርሲ በተባለ ደሴት አቅራቢያ ነው። በመርከቦቹ ላይ የነበሩት የውጭ ሀገር ዜግነት ያላቸው የቡድን አባላትም በቁጥጥር ስር ውለው ለፍርድ ቤት እንደሚቀርቡ ተነግሯል። እስካሁን የመርከቦቹ ስምና የባንዲራቸው አይነት በይፋ አልተገለጸም። ሆኖም ይህ ድርጊት ኢራን በባህረ ሰላጤው ላይ ያላትን ወታደራዊ የበላይነት ለማሳየት የምትጠቀምበት ስልት እንደሆነ ይነገራል። ኢራን ህገወጥ ነዳጅ ፊውል ስማግሊንግ የሚለውን ምክንያት ደጋግማ ስትጠቀም እንሰማለን። የዚህ ድርጊት መነሻ ምንድነው? ዝርዝር አድርጌ ልንገራችሁ። ዋናው ምክንያት የኢኮኖሚ ልዩነት ነው። በኢራን መንግስት ለነዳጅ ከፍተኛ ድጎማ ስለሚያደርግ የሀገሪቱ የነዳጅ ዋጋ ከጎረቤት ሀገራት አንጻር በጣም ርካሽ ነው። ይህ ደግሞ ህገወጥ ነጋዴዎች ነዳጁን በዝቅተኛ ዋጋ ገዝተው በዓለም አቀፉ ገበያ ውድ በሆነ ዋጋ እንዲሸጡ ያነሳሳቸዋል። ነገር ግን ጉዳዩ ከኢኮኖሚ በላይ ፖለቲካዊ ፋይዳ አለው። ኢራን በምዕራባውያን አገራት ማዕቀብ በተጣለባት ቁጥር እንዲህ ያሉ እርምጃዎችን በመውሰድ በሆርሙዝ የባህር ሰርጥ ስትሬት ኦፍ ሆርሙዝ የሚያልፈውን የዓለም ነዳጅ ፍሰት የማስተጓጎል አቅም እንዳላት ታሳያለች። ለዚህ እርምጃ ዓለም አቀፍ ተቋማትና ሌሎች ሀገራት ምላሽ አሁን እየሰጡ ይገኛል። በመጀመሪያም በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ክፍለ ጦር ሁኔታውን በቅርበት እየተከታተለ መሆኑን ገልጿል። እስካሁን ወታደራዊ ጣልቃ ገብነት አልተደረገም። ነገር ግን የንግድ መርከቦች በዚያ አካባቢ ሲጓዙ ከፍተኛ ጥንቃቄ እንዲያደርጉ ማስጠንቀቂያ ተሰጥቷል። በሌላ በኩል ይህ ክስተት በዓለም አቀፍ የነዳጅ ዋጋ ላይ መጠነኛ ጭማሪ እንዲታይ አድርጓል። የተያዙት መርከበኞችን ማንነትና የመርከቦቹ ቀጣይ ዕጣ ፈንታ እንደታወቀም ለእናንተ የምናሳውቃችሁ ይሆናል። የኢራንና የምዕራባውያንን ውጥረት በነዳጁ ገበያ ላይ የሚያሳድረውን ተጽዕኖ በቅርበት እየተከታተልን የምናደርሳችሁ ይሆናል።